እንግዲህ ተመልካቾች አዲስ አበባን ስንመለከት ትላንትና ዛሬ ያለውን መልኳን የምናይበት ቪዲዮ ነው። አዲስ አበባ ትላንት ምን ትመስል ነበር? ትላንት ምን አይነት ሽታ ነበራት? ትላንት ምን አይነት ጠረን ነበራት? ትላንት ምን አይነት መልክ ነበራት? ትላንት ምን አይነት በሰዎች አእምሮ ውስጥ አስተሳሰብ ነበራት? ትላንትና ምን አይነት ሰዎች ግንዛቤ ስለ አዲስ አበባ ይወስዱ ነበር? ዛሬስ ደግሞ ምን እየተባለች ነው? በምን መልክ ነው ያለችው? በምን አይነት ሁኔታ ላይ ነው ያለችው የሚለውን የምናይበት ቪዲዮ ነው። አዲስ አበባ ትላንትና የአፍሪካ አንድነት ጽህፈት ቤት ወይም ቢሮው በዚህ እንዳይሆን ብዙ የአፍሪካ መሪዎች ሲከራከሩ፣ አይሆንም ይነሳ ሲሉ፣ ከተማዋ የምታስጠላ ነች ብለው ሲሉ ብዙ ነገር ሲያወሩባት ነበር የቆዩት። አሁን በምናየው ልክ ማለት ነው። መልኳ የትላንትና መልኳ ይሄ ነው። ይሄን ትመስል ነበር ትላንትና። በዚህ ልክ ነበረች ያለችው ትላንትናዎቿ አዲስ አበባ ልክ አልነበረም። ዛሬ ደግሞ ስናይ አዲስ አበባ ከዓለም በሶስተኝነት ደረጃ በንጽህናዋ ባላት አቀማመጥ ለቱሪዝሞች እጅግ ምቹ በመሆን ለነዋሪዎቿ ምቹና ጽዱ ሆና ተሰርታ አምራ በመሪዎቻችን ፕላን በመሪዎቻችን እቅድ ከዓለም ከተሞች ከነ ኒውዮርክ ተርታ ተሰልፋ ትገኛለች። በዚሁ ልክ አዲስ አበባ ደግሞ ሌላ መልኳ ምንድነው? የከተማ ግብርናን ደግሞ ለነዋሪዎቿ በዚህ መልኩ እያስለመደች ነዋሪዎቿ የከተማ ግብርናን በማምረት ራሳቸውን ኑሯቸውን መደጎም የሚችሉበትን መልክም ይዛ ትገኛለች። አዲስ አበባ ከተማችን ለነዋሪዎቿ ጽዱና ምቹ ሆና ትገኛለች ብለን ስንል ይሄንንም ጨምሮ ነውና በርቱ እላለሁ። አመሰግናለሁ።